እዚህ ቦታ እንግዲህ ያለንበት የእናቶች ገዳም ነው። የእናቶች ገዳም እንግዲህ 3 ቦታ እንመለከታለን። አንደኛው የእናቶች ገዳምን በካይሮ በኦልድ ካይሮ ጋር እናገኘዋለን። ሁለተኛው የእናቶች ገዳምን ደግሞ እዚህ ቦታ ላይ የምናገኘው ይሆናል። ይሄ እንግዲህ በእናቶች የተገደመ ትልቅ ገዳም ነው። እንደምትመለከቱት እያንዳንዷ ነገር የተሰራችው በእነሱ የእጅ ስራ ውጤት ነው። ምንም አይነት ወጪ በማያስወጣ ነገር ግን አካባቢያቸው ባለው ነገር የተሰራ ነው። ይሄኛውን የምንመለከተው የሽመና ውጤታቸው ነው። እያንዳንዱ የምንመለከተው ነገር የሽመና ውጤት ነው። ይሄንን ደግሞ በምንመለከትበት ሰዓት ይሄ ቀርከሃ ነው። እንግዲህ ገዳማቸውን በእንደዚህ አይነት ሁኔታ እንዴት እንዳስዋቡት። የኤሌክትሪክ ሲስተም የላቸውም። የኤሌክትሪክ መስመር የላቸውም። ሶላር ነው የሚጠቀሙት። ቀን ደግሞ ምን ያደርጋሉ? እንደዚሁ የተፈጥሮን በመስታወት አስገብተውት የተፈጥሮ ብርሃንን ነው የሚጠቀሙት። አትሮኖሱን ብትመለከቱት ከእንጨት የተሰራ አትሮኖስ ነው። እንደምትመለከቱት ስቴጅ አድርገው የተጠቀሙት እዚሁ ባገኙት ጡብ ነገር ነው። ለአሁን በምንመለከትበት ሰዓት ቤተ መቅደሱን በምንመለከትበት ሰዓት ደግሞ መድኃኔዓለም እንዴት በፍቅር እየጠበቀን እንዳለ እንዴት በፍቅር ልጆቹን ሰብስቦ እንዳለ የሚያሳይ ስዕል አድኖ ከፊት ለፊት እናያለን። እዛ ጋር ደግሞ ስጋውንና ደሙን ህብስቱን እንመለከታለን። የመጥምቀ መለኮት ቅዱስ ዮሐንስን ስዕል አድኖ እናያለን። መድኃኔዓለም ሲጠመቅ እንግዲህ ይሄ ሁሉ የምንመለከተው ነገር በዚህ ቦታ መሆን ለኛ መልካም ነው ብለን እስከምንል ድረስ እጅግ በጣም የሚያስደስትና ውብ ቦታ ነው። እንግዲህ እግዚአብሔር አምላክ ፈቅዶላችሁ ደግሞ እናንተንም በዚህ ቦታ ላይ ላስተሪዮ ተገናኝተን ከጥር 19 እስከ የካቲት 1 ድረስ ለ11 ቀን በሚኖረን ቆይታ ደግሞ አብረን ደግሞ እግዚአብሔርን እንድናመሰግን የእግዚአብሔርን ድንቅ ስራ እንድንመለከት የእናቶቻችንን ብርታት እንድናይ የመለኮሳቶችን ጥበብ ተመልክተን እኛም ሀገራችን ደግሞ ሄደን ካለን ነገር እንዴት አድርገን ገዳማችንን ማስዋብ እንዳለብን ባለን ነገር ባለን አቅም እንዴት ውብ ማድረግ እንደምንችል ተምረን ለሌሎች የምንተርፍ ሆነን እንድንመለስ በፍቅር ጋብዛለሁኝ። እዚህ ቦታ ደግሞ ዛሬ ተገኝተናል። ደግሞ እንደነገርኳችሁ ከጥር 19 እስከ የካቲት 1 ደግሞ ለአስተሪዮ ማርያም እዚህ ቦታ ላይ ለመምጣት ፕሮግራም አድርገን ጨርሰናልና ሁላችሁም በዚህ ቦታ ላይ ደግሞ ተገኝታችሁ የበረከቱ ተሳታፊ እንድትሆኑ እንጋብዛለን። እንግዲህ መደወል ለምትፈልጉ 0947 21 21 21 ስልካችን ነው። 0947 27 27 27 ስልካችን ነው። ደውሉልን። ኑ አብረን ደግሞ የእግዚአብሔርን መንግስት በጋራ እንውረስ እንመልከት እንላለን። እንግዲህ በአሁኑ ፕሮግራማችን ላይ እንዳየነው እግዚአብሔር አምላክ ከሞሮኮ የሰበሰባቸው ከኡጋንዳ የሰበሰባቸው ከእንግሊዝ ከአሜሪካ እንዲሁም ደግሞ ከኢትዮጵያ ተሰባስበን ነው እዚህ ቦታ ላይ የተገኘነውና ከያሉበት ቦታ የመዳረሻ ቀናችንን እንደነገርናቸው ሆኖ ትኬታቸውን አዘጋጅተው አብረን መጎብኘት እንችላለን ማለት ነው። የትም ሆነው በዚሁ ስልክ ቁጥር በዋትስአፕ በቴሌግራም በቫይበር ሊያገኙን ይችላሉ። በዌብሳይታችንም ላይ ሊያገኙን ይችላሉ። እንዲሁም ደግሞ በዶክተር ሮዳስ ዩቲዩብ ላይ ስልክ እናስቀምጣለን። ከዛም ደግሞ ማግኘት ትችላላችሁ። በዚህ መልኩ እንግዲህ እግዚአብሔር ፈቅዶ ለሚቀጥለው ላስተሪዮ ደግሞ አብረን በዚህ ቦታ እግዚአብሔር እንደምናመሰግን እንነግራችኋለን። እንግዲህ እንደምታዩት እጅግ ውብና ድንቅ ነው። ይሄን ቦታ አይቶ ያለ ማድነቅ፣ አይቶ ያለ መመሰጥ፣ አይቶ ያለ መደሰት እንግዲህ ከባድ ነው የሚሆነው። በጣም በሚያስደንቅ ሁኔታ ውብ አድርገውት ነው የሰሩት። እንግዲህ መውጫውን ደግሞ አብረን እንጎበኛለን ማለት ነው። እጅግ ማራኪ የተወደደ ቦታ ነው።